ምን እያረክ ነው? ህክምናዬን ጨርሻለሁ መሰለኝ። እናማ ሰነፍ ዶክተር እንዳታረጊኝ ከእውነት ጋር ተሰልፈሽ ሁሌም ውሸትን እንደተጋፈጥሽ ኑሪ። እና ልትሄድ ነው? አዎ የኔ ዶክተር በሽተኛ የነበረች ተካክመናል። አመሰግናለሁ። እየመጣው ጠይቅሻለሁ። አትሂድ። ምክንያት? የቋጠርሻት ነገር አለች። ሽኛት። አዋለች። ሽኛት። እውነት አፍቅሬያለሁ። እንድትለየኝ አልፈልግም። አንተ ምን ታስባለህ? ማፍቀር እኮ ትልቅ ጸጋ ነው። ግን ምን? ግን እኔ በዚህ መልኩ ለአንዲትም ደቂቃ አስቤሽ አላውቅም። አዎ አዝናለሁ። ይሄው ነው። ግን እኮ አንቺ ሙልጫሽ በጥራቃ ነሽ። አንተ መረዳት እኮ በጣም ቀላል ነው። ውሸቶቼን ስለሸናዋቸው በጥራቃ ነኝ። ግን እኔ በዚህ መልኩ ለአንዲትም ደቂቃ አስቤሽ አላውቅም። ምን ሆነሻል? ልጄ ጮክ እኮ አይደል? ጮት አይደለም እሜ፣ ሳቅ ነው። አላምንም እንዴ! ይኸውልሽ እንደዚህ ነው የሳቅኩት። እንደዚህ ነው የሳቅኩት። ጥርሴ ይርጋ ድልፍጥ። ምንድነው እንደዚህ? ትዝታ እሜ፣ ትዝታ። ትዝታ? ሳምሪ ለካ ኮሜዲያን ነበረች። ናፍቃኛለች አትልም? ናፍቃኛለች እኮ መሄና አለጋለኝ እኮ እባክሽ። አላልኩ ከተናገርሽ በኋላ ቆጨሽ አይደል? ሜስን የመሰለ አዎ ምን ይወጣለታል? እንደውም የከተማዋ ግንባር የሆነ ቦታ ላይ ህንጻ እየገነባልሽ ነው። አደራ ምንም አልሰማሽም አሉ። ሰርፕራይዝ ሲልሽ ኦ ማይ ጋሽ ሳምሪ አደራ። እሺ እሺ ሳምሪ ወደ ቤት ልሂድ። እንዴ ምንድን ነው? አይ ትንሽ ስላመመኝ ዛሬ ፔሽንት ማየት አልችልም። ለዶክተር አዲስ ንገሪልኝ ከቨር እንዲያደርግ ይሻላል። እሺ ሳምሪ የለችም እንዴ? አለው ያምሻል እንጂ ሰይኩ በጥራቃ
ሳምሪ በሽተኛ ማየት አልችልም አላልሽ? ወደ ስራ እየገባው ነው። ያው ዩኤኖችን ታውቂያቸው የለ በስራ ሰዓት ድርድር አያውቁ። አሁን በቃ ወደ ስራ እየገባሁኝ ነው። ከስራ ስወጣ መልሼ እደውልልሻለሁ። እንዴት መጣህ እኮ ነው ያልኩህ። አፌን ለምን ትጠብቂያለሽ? ልቤ ምንም አልነገረሽ? ወጠረኝ። ሽናዋ አፈቅርሻለሁ። ባባ ሞት እንደ ህንድ ፊልም ልትሳሳሙ ስትሉ በሩን ከፈትኩባችሁ። አዎ መቀስ ነው የሆንሽብን። ውጪልን። ሳምሪ ሜሲዬ መጥቷል። የለችም ልበለው? ኖ አይ አዋራዋለሁ። መጣው። እሺ እኔ ጌታ ምን ትመስላለች እቺ? ምን ልበልሽ? ምን እልሻለሁ? ምንም። ለምን ሳምሪ? ይሄ ስራ ቦታ ነው። እኔ እኮ የቆምኩት ባንቺ ነው። ለምን ለኔ ህይወት ሳታስቢልኝም ሳምሪ? መሳይ እንደ ትላልቅ ሰዎች ብናወራ ይሻላል። ነገርኩ። እኔ ላንተ ምንም አይነት ስሜት የለኝም። በዛ ላይ ላገባ ነው። በስመ ሳምሪ አትጨክኝብኝ ሳምሪ አትጨክኝብኝ። የሆነ ሰይጣን ካላሳታት የኔ ልጅ አታረገው። ከሰይጣንም ጋር ወጡ ሰይጣን ነው። በሌብነትና በአደገኛ ወንብድና በተደጋጋሚ እየተደበደበ ሆስፒታሏ ሲሄድ እኮ ነው የተዋወቁት። ተዋታና ደይሜስ ብራንዱ ከማይታወቅ ሳልቫጅ ጋር እያልከኝ ነው? አሁንማ ማሽ ልትሆኑ አይደል? የማንም ብራንድ ለስኔ ቤት አታው። እኔ እኮ ለሷ ብዬ ነው። እቁቡ ተቀማጩ ምን ያደርጋል? ሁሉም ባዶ ቀረ። አይቀርም። እኔ ጥለዋለሁ። ምን አለ እሷም እንዳንቺ ብታስብ። ማምነች ከስቴት አናግራቸው። እነሱንም ረሳዋቸው። ሶሪ። Hello mom, how would do it? ይቅርታ የነጌታ ቁጥር ሳትኩ መሰለኝ። አይ ልክ ነሽ እናቴ። እንዴት ነሽ? ወይ አንተ ነው የምትጫወትብኝ? ምኑን ታውቃለች ብለህ ነው በፈረንጅኛ የምትወጥረኝ? ነው ማ ቋንቋውንማ መርሳት የለብሽ። እንደውም በአማርኛ ብቻ ነው ማዋራሽ። እሱ ደግ እህት ወንድሞችም ናፍቆት መሞታቸው ነው። No mom, I can't live without Samri. ይቅርታ ስቴት ቀይራችኋል መሰለኝ ማዘር። መንዘር ጎመንዘር እሱንማ ነቅላት በቀይረነዋል። Mom, please don't say that again. Please. Anyways, አሁን ስራ ላይ ነኝ። ወይ በጠበጥኩህ። በልቻው። Okay, bye mom. እናት ላይ ነው እንዲምትሆነው ሜስ። ምን ላድርግ? ካልመጣህ እኮ ነው የሚሉኝ። እንዴት ነው ሳምሪን ትቼ የሚሄደው? ለነገሩ አሁንማ ምን የሷን ነገር ለኔቶ ባይሆን እቁብ ምና